ሌላ ቴህራን ሲደርሱ አየዋለሁ ብለው የማይጠብቁትን መረጃ እንስጣችሁ። የዓለማችን ትልቁ ሞል የት የሚገኝ ይመስላችኋል? ዱባይ፣ ሲንጋፖር ወይስ ሻንጋይ? በፍጹም የዱባዩን ዱባይ ሞል የቻይናውንም ሳውዝ ቻይና ሞል በመብለጥ የዓለማችን ትልቁ የሆነው ሞል እዚሁ በኢራኗ ዋና ከተማ በቴህራን የሚገኘው ኢራን ሞል ይባላል። 2 ሚሊዮን ካሬ ሜትር ይሰፋል። ግንባታው ተጠናቆ አገልግሎት መስጠት የጀመረው በ2018 ነው። የሚገርመው ግን በዓለማችን ትልቁ ሞል ውስጥ አንድም ዓለም አቀፍ ብራንድ ያለው ሱቅ አያገኙም። የስታርባክስ ቡና፣ የማክዶናልድ በርገር፣ የኤችኤንዴም አልባሳት እዚያ አይገኙም። ምክንያቱም የምዕራቡ አገራት በጣሉት ማዕቀብ ምክንያት ዓለም አቀፍ ብራንዶች ኢራን እንዳይገቡ ተከልክለዋል። ነገርየው ለሀገር ውስጥ ምርቶች ጥሩ ዕድልን የከፈተም ይመስላል። ቴህራን እንደደረሱ ከኤርፖርት ወደ መሃል ከተማ ሲገቡ በምዕራቡ የከተማዋ ክፍል ይህንን አደባባይ ያገኛሉ። አዛዲ ስኩዌር ይባላል። የቴህራን ምልክቷ ነው። አዛዲ በፋርስኛ ነጻነት ማለት ነው። ይህ ስም የተሰጠው ከ1979 አብዮት በኋላ ሲሆን የመጀመሪያው ስሙ ግን ሻህያድ ስኩዌር ነበር። የፐርሺያን አስተዳደር 2500ኛ ዓመት ክብረ በዓል ለማክበር በ1979 የተገነባው በአደባባዩ መሃል የሚገኘውን የኢራንን ታሪክና ባህል አጣምሮ የያዘ ታላቅ ማማ ሁሴን አማናት የሚባል የ24 ዓመት የዩኒቨርሲቲ ተማሪ ነበር ዲዛይን ያደረገው። ማማው ብቻ የ50 ሺህ፣ አጠቃላይ አደባባዩ ደግሞ የ120 ሺህ ካሬ ስፋት አላቸው። ዞር ዞር እያሉ ቴህራንን ማየት ቢፈልጉ ከተማዋ በዓለም አቀፍ ደረጃ ተወዳዳሪ የሆነ የብዙሃን ትራንስፖርት መሠረተ ልማት አላት። የከተማዋ የሜትሮ አገልግሎት ለምሳሌ ይህንን ይመስላል። ከፍተኛ ጥራትና ንጽሕና ያለው የምድር ውስጥ የባቡር አገልግሎት አላቸው። አጠቃላይ የሜትሮ ሥርዓቱ 7 መስመርና 230 ኪሎ ሜትር ዝመት ሲኖረው በየቀኑ 5 ሚሊዮን ተሳፋሪዎችን ያመላልሳል። ሜትሮ ለመሳፈር ክፍያ የሚፈጸመው በስማርት ካርድ ሲሆን ካርዱ ከባንክ አካውንቶ ጋር የተገናኘ ነው። እንደ የርዝመቱ ቢለያይም አብዛኞቹ መስመሮች ከ3000 እስከ 8000 ሪያል ያስከፍላሉ። ከ10 ብር እስከ 40 ብር እንደማለት ነው። ከተማዋ ከሜትሮ ውጪ የተደራጀ የቢአርቲ የመደበኛ ባስና የታክሲ አገልግሎትም አላት። ራይድ ከፈለጉ ስናፕ የተሰኘ የራይድ አገልግሎት የሚሰጥ ድርጅት አለሎት። ማሻድ ከቴህራን ቀጥሎ ብዙ ዜጎች የሚኖሩባት ትልቋ የኢራን ከተማ ናት። 4.2 ሚሊዮን ነዋሪዎች አሏት። የኢራን መንፈሳዊ ዋና ከተማ በመባልም ትታወቃለች። በዓመት 25 ሚሊዮን ሃይማኖታዊ ተጓዦችን ታስተናግዳለች። ከተማዋ 8ኛው የሺያ ኢማም የሆኑት የኢማም ሪዛ የቀብር ስፍራ የሚገኝባት በሺያ እስልምና ተከታዮች ዘንድ ቅድስት ከተማ ናት። ከምድራችን ትላልቅ መንፈሳዊ ስፍራዎች አንዱ የሆነውና 600 ሺህ ካሬ የሚሰፋው የኢማም ሪዛ ሽራይን መገኛም ናት። ከተማዋ በርከት ያሉ የሀገር ውስጥ ተጓዦችን ስለምታስተናግድ በመላው ኢራን ከሚገኙ ትላልቅ ሆቴሎች 55 ከመቶ የሚሆኑትን ትይዛለች። ኢስፋሃን የኢራናውያንን የመቻቻል ባህል የምታሳይ ሦስተኛዋ ትልቋ ከተማ ናት። 2.2 ሚሊዮን ነዋሪዎች አሏት። በከተማዋ ጥንታዊ መስጊዶች፣ ካቴድራሎችና ምኩራቦች ይገኛሉ። ይህ ለምሳሌ ቫን ካቴድራል ይባላል። የአርመኖች ቤተክርስቲያን ነው። የአይሁድና የባሃይ ቤተ እምነቶችም በኢስፋሃን ይገኛሉ። ከተማዋ እስላማዊ ትውፊቶችንና የፐርሺያ የሥነ ሕንፃ ጥበብን በተላበሱ ግንባታዎቿም ትታወቃለች። የኢስፋሃን እምብርቷ ናሺጃሃን ስኩዌር ይባላል። በዩኔስኮ የዓለም ቅርስነት የተመዘገበ አደባባይ ነው። ግንባታው ተጠናቆ አገልግሎት መስጠት የጀመረው የዛሬ 400 ዓመት በ1629 ነው። 89000 ካሬ ስፋት አለው። በዙሪያውም የሻ መስጊድና እጅግ ውብ የሆነው የአሊ ቃፑ ቤተ መንግሥት ይገኛሉ። ለጉዞዎት ማስታወሻ እንዲሆኑት በአዋቂ እጆች የተሰሩ የፐርሺያ ምንጣፎችን መግዛት ከፈለጉም ትክክለኛው ቦታን የመጡት። ከአደባባዩ ብዙም ሳይርቁ ታላቅ የገበያ ማዕከል ያገኛሉ። የሰው ልጅ ስልጣኔን አምጦ ሲወልድ የፐርሺያ ምንጣፍ ዘርግታ የተቀበለችው ኢራን ነበረች። በአርኪኦሎጂካል ግኝቶች እንደተረጋገጠው የኢራን ስልጣኔ የጀመረው ከዛሬ 12000 ዓመታት በፊት ነው። በሀገርነት ሺህ ዓመት የሚለውን ቁጥር የሚያውቁት የዓለማችን አገራት ጥቂት ሲበዛ ጥቂት ብቻ ናቸው። ሰው ለመጀመሪያ ጊዜ ከጫካ ወጥቶ ጎጆ መቀለስ፣ ሰብሰብ ብሎ ከተማ መመስረት ከጀመረባቸው ቀዳሚ ቦታዎች አንዷ ኢራን እንደሆነች ይታመናል። ምስክራችን ሱሽ ወይም ሱዛ ከተማ ናት። ከዛሬ 6400 ዓመታት በፊት በ4395 ዓመት ዓለም የተመሰረተችው። በምድራችን ለመጀመሪያ ጊዜ ከተመሰረቱ ጥቂት ከተሞች አንዷ የሆነችው ሱዛ ዛሬ ላይ ይህንን ትመስላለች። የሰው ልጅ በመንግስታዊ ሥርዓት መተዳደር፣ በመስኖ ማረስና
ከቃል አልፎ በጽሑፍ መግባባት የጀመረውም በዚሁ አካባቢ እንደሆነ ይታመናል። ለዘመናዊ ስልጣኔያችን መሠረት የጣለው በሰው ልጅ ታሪክ የስልጣኔዎች ሁሉ እናት የሚባለው የኤፍራጥስና ጤግረስ ወንዞችን ተከትሎ የተመሠረተው የሜሶፖታሚያ ስልጣኔም ሙሉ ኢራቅን፣ ከፊል ሶሪያ፣ ከፊል ቱርክና ደቡብ ምዕራብ ኢራንን እንደሚጨምር ልብ ይሏል። ሌላው የኢራንን ጥንታዊነት ከሚያሳዩ ነገሮች አንዱ የቀን አቆጣጠሯ ነው። ምዕራባውያን የግሪጎሪያንን፣ የአረብ አገራት ደግሞ የሂጅራ የዘመን አቆጣጠርን በጋራ እንደሚጠቀሙ ይታወቃል። ዓለማችን ላይ የራሳቸው የቀን አቆጣጠር ያላቸው አገራት ኢትዮጵያን ጨምሮ ጥቂት ናቸው። አንዷ ኢራን ናት። የኢራን የቀን አቆጣጠር ፐርሺያን ካሌንደር ይባላል። ልዩነቱ እንዲገባን በዓመት እንንገራችሁ። አሁን የምንገኘው 2025 ላይ ነው። በግሪጎሪያን ካሌንደር ሲሆን ነው ታዲያ። በኢትዮጵያ ካደረግነው 2017 ይሆናል። በሂጅራ የዘመን አቆጣጠር ደግሞ 1446ኛው ዓመተ ሂጅራ ላይ ነው የምንገኘው። ኢራናውያን ግን 1404ኛው የፐርሺያ ዓመት ላይ ናቸው። የኢራናውያን የቀን አቆጣጠር እስልምናን ከመቀበላቸው በፊትም የነበረ ነው። በቀደመው ዘመን ከግሪጎሪያኑ የዘመን አቆጣጠር ጋር እኩል ነበር። እስልምናን እንደ ብሔራዊ ሃይማኖት ከተቀበሉ በኋላ ግን መነሻው ላይ የነበሩትን 622 ዓመታት በመቀነስ እንደ አዲስ መቁጠር በመጀመራቸው ዛሬ ላይ ከአውሮፓውያኑ የቀን አቆጣጠር በ622 ዓመታት ወደ ኋላ ይቀራሉ። የኢራናውያን ካሌንደር ከአውሮፓውያኑ ብቻ ሳይሆን ከሂጅራ ካሌንደርም በ42 ዓመታት ወደ ኋላ ይቀራል። ሁለቱ ካሌንደሮች ሃይማኖትን መሠረት አድርገው እኩል ቀን መቁጠር የጀመሩ ቢሆንም የኢራናውያን ካሌንደር